ሃይ ጋይስ እንዴት ናችሁ? ያው እንግዲህ በቀደም ባለው ቪዲዮ ስለ ቲንኪንግ ኢን ተርምስ ኦፍ ኮንቴነር ኮንሰፕት አውርተናል። እዚች ጋር ዲዛይኗን እያየን እዚች ጋር በዲዛይኗ መሰረት አሁን እዚች ጋር ይህን ነገር አይተናል። እዚች ጋር በሴክሽን በሄደር እንዴት በኋላ ለስታይሉ እያሰባችሁ እንዴት ኤችቲኤምኤላችሁ እንደምትጽፉ አይተን ነበር። ዛሬ ደግሞ የምናየው አሁን እዚች ጋር እንደምታያት ለምሳሌ እዚች ጋር ይሄ የዘጋራጅ ፕሮጀክት የምትላት ታይትል ማለት ነው። እሷ ጽሁፏ ነጭ ነች። የእሷ ጽሁፍ ያለበት ባክግራውንድ ደግሞ ብላክ ነው አይደለ? እዚች ጋር ይሄኛው ኢሜጅ ፉል ስክሪን ያዙ አይደለ? ስለዚህ እንዲህ እየመረጥን የላይኛዋን ቴክስት ከዛ ኢሜጁን እየጠራን ይሄኛውን ሴክሽን እንትን አድርግልኝ፣ ፉል ስክሪን አድርግልኝ፣ ይችኛውን ቴክስት ነጭ አድርግልኝ፣ እዚህ ጋር ያለውን ቴክስት ነጭ አድርግልኝ፣ ከዛ ባክግራውንዱን እንዲህ ብላክ አድርግልኝ፣ ከዛ እንዲህ ስፔስ ስጥልኝ እየጠራን እያንዳንዳቸውን ሴክሽን እየጠራን ስታይል ለመስጠት ስም መስጠት ያስፈልገናል አይደለ? ሶ ዛሬ እሷን ስም የምንሰጥባትን ነው የምናየው ማለት ነው። እዚች ጋር መተን ብናይ ኔሚንግ ኮንቴነርስ፣ እነዛን ኮንቴነሮች ስም እየሰጠን ነው ስታይል የምናደርጋቸው ማለት ነው። እየጠራን ለመጠቀም ግዴታ ስም ያስፈልጋቸዋል። ስለዚህ ስም አሰጣጥ መንገድ በዋናነት ሁለት አሉ፣ አይዲ እና ክላስ የሚባሉ ማለት ነው። በአይዲ እና በክላስ ነው ስም መስጠት የምንችለው። ያው አሉ ግን እሱን ኔክስት ላይ እናያለን። ጀነራል፣ ዩኒቨርሳል፣ ስታር ምናምን የሚባሉ አሉ። ግን በዋናነት የጠራችሁ ስም የምትሰጡት ለመጥራት የምትሰጡት አይዲ እና ክላስ ነው ማለት ነው። ሶ እዚች ጋር አሁን ብናይ እዚች ጋር ክላሶቹ እንዴት መሰላችሁ ሀሳቡ እዚሁ ኮዱ ጋር ልመለስና ለማስረዳት ኖቱን እናንተ ታነቡታላችሁ። እዚች ጋር ልመለስና እንደ ምሳሌ እዚች ጋር አሁን ዲቨሎፕድ ባይ እቺ ስክሪንሾት ላይ ዲቨሎፕድ ባይ አዲስ ትላለች። ዘጋራጅ ፕሮጀክት እዚች ጋር ካር ካሚንግ ሱን። ሶስቱም ቴክስት ስታዩት ነጭ ነው አይደለ? ሶስቱም ተመሳሳይ ኦር ሶስትም ሁለትም በቃ ተመሳሳይ የምንጠቀመው ስታይል ሲኖር ክላስ መጠቀም እንችላለን። ስፔሲፊክ የሆነ ደግሞ ለምሳሌ ስፔሲፊክ ስንል ይችኛዋ ካር ካሚንግ ሱን የምትሏ ሞር ቦልደር ከሆነች የበለጠ ቦልድ ለማድረግ ከፈለጋችሁ ስፔሲፊክ ነች አይደለ? ለዚህ ያኔ አይዲ ትጠቀማላችሁ ማለት ነው። መልቲፕል ስታይል ለመጠቀም ለመልቲፕል ኤሌመንቶች ለመጠቀም ስትፈልጉ አይዲ የምትሆን አትጠቀሙ፣ ክላስ ነው የምትጠቀሙት። ሶሪ እሺ፣ ይሄኛውን እንትን ነው የምትጠቀሙት፣ አይዲ ነው የምትጠቀሙት። ምን ሲኖር ስፔሲፊክ ዋን ስፔሲፊክ ኤሌመንት ላይ ማለት ነው። ዩኒክ ነው። ለብዙ እንትኖች መስጠት አትችሉም። አይዲ ተመሳሳይ አይዲ ማለት ነው። እዚህ ጋር መታችኋን ለኤችዋንም የሆነ ታይትል እዚህ ጋር መታችሁ አይዲ ብላችሁ ታይትል ተመሳሳይ መስጠት አትችሉም። ስፔሲፊክ ነው ማለት ነው። ለየኤሌመንቶቹ ስፔሲፊክ ነው አይዲ በአይዲ ስትጠሩ ማለት ነው። እዚህ ጋር ታችኋላ ካራፐር እና ስም ስትሰጡ እንዴት መሰላችሁ ደግሞ የምትሰጡት እዚህ ጋር አሁን መጀመሪያ ጊዜ ሳሳያችሁ የጫናቸው እንትን ካሉ ኤክስቴንሽኖች ካሉ እነሱ በደንብ ሰፖርት ያደርጓቸዋል። ለምሳሌ እቺ ታይትሏን እና እቺ ፉተር ላይ ያለችውን ዲቨሎፐር እና ዘጋራጅ ፕሮጀክት የምትሏን ተመሳሳይ ስታይል ነው መስጠት የፈለኩት ብል ሰጣቸው። እዚች ጋር ለምሳሌ ዘጋራጅ ፕሮጀክት የምትሏን ክላስ ነው የምሰጠው ማለት ነው። ኢንተር ስል ራሱን ስፔስ ያደርግልኛል። ከዛ እዛ ጋር መጥቼ ዋይት ቢጂ ዋይት ነው አይደለ? ቢጂ ስሙን እንዲሰጠውት ማለት ነው። ከዛ ራሷን ወስጄ ምን አደርጋለሁ? ለማን ሰጣለሁ? ፉተር የታለች? ፉተሯ ላይ ሄጄ ለዚች ልስጣት ለባክግራውንድ ስለሆነ ብላክ ላድርገው። ባክግራውንዳቸው ብላክ ስለሆነ ብላክ ላድርገው። እዚች ጋር መጥቼ የታለች? ብላክ ላድርጋት። እቺ ነው ሄደሯ ላይ ሙሉ ሄደሯ ስለሆነ የታይትሏ ብቻ ሳይሆን ክላስ ማን ነበር ያልኩት? ብላክ ቢጂ ባክግራውንድ። ይሄ አሁን የሰጣችሁ ስም ሴንስ ይሰጣል እኮ አይደለ? ባክግራውንዱን ብላክ ልታደርጉት እንደሆነ በቃ ሴንስ ይሰጣቸዋል ለራሳችሁም ስትሰሩ ማለት ነው። ብላክ ቢጂ በኋላ እዚህ ሴሴ ጋር መጥቼ ስጠራው ግራ ልጋባም ማለት ነው። ይሄ ላጥፋው ነው አልፈልገኝም።
ግራ ያጋባኝም ማለት ነው። ከዛ ካር ካሚንግ ሱን የምትለዋን ደግሞ የታለች? ምኑ ጋር ነች? እዚህ ውስጥ አይገስ ስለዘጋጓቸው ኦኬ። እዚህ ጋር መተን ካር ካሚንግ ሱን አለች ግን እስኪ እቺን ፓራግራፍ አሁን ለብቻ መስጠት ፈለግኩም በል ዩኒክ ቦልድ ላረጋት ፈለግኩ ኦር በቃ ኢታሊክ ላረጋት ፈለግኩኝም በል እዚች ጋር መጥቼ አይዲዋን ቦልድ ስታይል በለው። ይሄ በፈለጋችሁት መስጠት ትችላላችሁ። ጀስት እናንተ በኋላ ስትጠሩ እንዲመቻችሁ አድርጋችሁ ነው የምትሰጡት ነው ሀሳቡ። አሁን እኮ ስንጠራ በእያንዳንዳቸው አሁን ፒን ነች አይደለ? ፒን መጥራት ትችላላችሁ። መጀመሪያ እዚህ ጋር መልሰውና አያችሁ አይደል? ዲቭን ጠርቼ ኤችቲኤምኤል የምትለዋን ኤችዋንን ጠርቼ ነው እንትን ያልኩት። እነሱ መጠቀም ይቻላል፣ ግን ብዙ ነው የሚኖረው። አሁን ሴክሽን ብዙ አለ፣ እዚህ ጋር ዲቪዥን ብዙ አለ፣ ኢሜጅ አለ፣ ብዙ ፓራግራፍ ቴክስት ብዙ አለ። ሶ ግዴታ እነዚህን ስም አሳይን ማድረግ ይኖርባቸዋል ማለት ነው። ሶ በኔክስት ደግሞ እንዴት እየጠራን እነዚህን ስም በእነዚህ ስም ተጠቅመን እየጠራን እንዴት ለየብቻ ስታይል እንደምንሰጣቸው እናያለን ማለት ነው። እና ላይክ ሰብስክራይብ ማድረግ አትርሱ። ቪዲዮ እንደሚመቻችሁ እርግጠኛ ነኝ እና ያልገባችሁ ነገር ካለ ኮሜንት ማድረግ አትርሱ።